በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሩቅም በቅርብም ያላችሁ የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር አምላካችን በቸርነቱ በዕድሜያችን ላይ ይህችን ሰዓት ሰጥቶ ሕይወት የሆነውን ቃሉን እንድንማማር ስለፈቀደልን ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ሁላችንንም እንኳን ለዐቢይ ጾም ለአራተኛው ሳምንት እንኳን በቸርነቱ አደረሰን አደረሳችሁ። እንደ እግዚአብሔር አምላካችን ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው እኔ ፈዋሽህ እግዚአብሔር ነኝ ይላል። እግዚአብሔር እንደፈቀደ እግዚአብሔር እንደወደደ መጠን በዚህ ኃይለ ቃል መሠረትነት እንማማራለንና እግዚአብሔር አምላካችን ምስጢሩን ጥበቡን ይግለጽልን። እኔ ፈዋሽህ እግዚአብሔር ነኝ። ኦሪት ዘጸአት ምዕራፍ 15 ቁጥር 26 ላይ ያለ ኃይለ ቃል ነው። ይህንን ኃይለ ቃል ስለምን ተናገረ፣ ስለማንስ ተናገረ የሚለውን ከማየታችን በፊት ርዕሱን የመረጥንበት ዋናው ምክንያት እንደ ቤተክርስቲያናችን አስተምህሮ መሰረት በተለይ ደግሞ በረከቱን ያሳድርብንና ሊቁ ቅዱስ ያሬድ 365ቱንም ቀን በዚች ቤተ ክርስቲያን ምን መዘመር ምን ማስተማር እንዳለባት በሰራው ስርዓት መሰረት ዐቢይ ጾምን እንደምናውቀው 8ቱን ሳምንታት ዘወረደ ከሚለው ጀምሮ እስከ ሆሳዕና ድረስ ይህንን ስርዓት ሰርቶ አስቀምጦልናል። በየሳምንቱ ቤተክርስቲያን ምን መዘመር ምን ማስተማር ምን መዘመር እንዳለባት በስርዓት ተዘጋጅቷል። ይህ የአራተኛው ሳምንት የዐቢይ ጾም በቅዱስ ያሬድ አሰያየም አጠራር መሰረት መጻጉዕ ይባላል። መጻጉዕ ማለት የሰው ስም አይደለም። የበሽታ ወይም ደግሞ አንድ ህመምተኛ ለማለት ነው እንጂ የሰውየው ስም አይደለም። መጻጉዕ ማለት ጽኑ በሽታ የበዛበት የጸናበት እንደማለት ነው። አባቶቻችን በዚሁ በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ትርጓሜውን ስንመለከት የበሽታ አይነቶቹን ሲዘረዝሩ እንዲሁም ደግሞ ከአንድ ይላል እስከ 1 ዓመት ድረስ ያለ የታመመ ሰው በሽተኛ ይባላል ይላል። ከ1 ዓመት ደግሞ እስከ 5 ዓመት ደግሞ እንደው የአልጋ ቁራኛ የሆነ ሰው ደግሞ እንዲሁ ደዌ የያዘው ይባላል። ከ5 ዓመት በላይ ጽኑ የሆነ በሽታ የያዘው ሰው ደግሞ መጻጉዕ ይባላል። ከዚህ በመነሳት ነው እንግዲህ መጻጉዕ ብለን በተለምዶ የምንጠራው የሰውየው ስም አይደለም። የህመምተኛ ማለት ነው፣ በሽተኛ ማለት ነው። በአልጋ ቁራኛ በደዌ ዳኛ የተያዘ ማለት ነው መጻጉዕ ማለት እና ይህንን ስያሜ ሰጥቶ በቤተክርስቲያን አስተምሮ ቤተክርስቲያንም አራተኛውን ሳምንቱን ሙሉ ስለ ፈውስ ስለ በሽታ እግዚአብሔር ኢየሱስ ክርስቶስ በተለይ በመዋዕለ ሥጋዌ ወራት ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት መፈወሱ የሚነገርበት ሳምንት ነው። ወንጌል እንደሚያስረዳን እግዚአብሔር ኢየሱስ ክርስቶስ በደቀ መዛሙርቱ ፊት ብዙ ተአምራት እንዳደረገ ቢጻፍ ሰማይና ምድር እንደማይበቃው ወንጌል ነግሮናል። ይህንን መሰረት አድርጋ ቤተ ክርስቲያንም በዚህ በአራተኛው ሳምንት ሕሙማነ ሥጋ በተአምራት እንደፈወሰ፣ ለምጻሙን እንዳነጻ፣ አንካሶችን እንደፈወሰ እንዲሁም ደግሞ እግራቸው የተድበለበለውን ሁሉ እንደፈወሳቸው የሚነገርበት ሳምንት ነውና ትምህርታችንም ከዚህ በመነሳት ነው እኔ ፈዋሽ እግዚአብሔር ነኝ የሚለውን ርዕስ ይመረጥ ነው። ይህ ኦሪት ዘጸአት ምዕራፍ 15 ቁጥር 26 ላይ ያለ ቃል ነገር ከስሩ ውሃ ከጥሩ እንዲሉ ይህ ቃል ስለምን ተነገረ የሚለውን በጥቂቱ ማየት ተገቢ ነው። እስራኤላውያን በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመተ ኤርትራ እግዚአብሔር አምላካችን በድንቅ ተአምራቱ አውጥቶ ከግብፅ ባርነት ነፃ ባወጣቸው ጊዜ ባሕረ ኤርትራን ይላል ከፍሎ አሻገራቸው ይላል። ፈርዖንን ከነሰራዊቱ አሰጠመላቸው። ሙሴም ሕዝቡን ይዞ ጉዞ ጀመረ ይላል። የመጀመሪያ ባሕሩን ተሻግረው ባሕረ ኤርትራን ተሻግረው ወደ ምድረ በዳ ሲሄዱ የመጀመሪያ ያገኙት ቦታ ሲና ይባላል። በዚህ ቦታ 3 ቀን ይላል ተጓዙ ይላል። 3 ቀን ሙሉ ሲጓዙ በአፋቸው ውሃ የሚባል ነገር አልቀመሱ። እንዲሁ በውሃ ጥም ሊያልቁ ሆኑ። እስራኤላውያን ከዚህ ደግሞ ወደ ማራ ገቡ ይላል። ማራ ማለት መራራ ውሃ ማለት ነው።
ለምንድነው ማራ የተባለው? አካባቢው የአካባቢው ውሃ መራራ ስለነበረ ለመጠጣት አይደለም ለመቅመስ የማይሆን ውሃ ስለነበረ የስፍራውን ስም ይላል መራራ ወይም ማራ ተባለ ይላል። ኦሪት ዘጸአት ምዕራፍ 15 ከቁጥር 22 ጀምሮ መመልከት ትችላላችሁ ባላችሁበት። በዚህ የተነሳ ህዝቡ ሙሴ ላይ አጉረመረመ። በምድረ በዳ የመራህን ከግብፅ ባርነት ነፃ አወጣቸዋለሁ ያልከን በምድረ በዳ ልጨርሰን ነው? በውሃ ጥም ልትገለን ነው? ይኸው 3 ቀን በአፋችን ውሃ የሚባል ነገር አልቀመሰም። ሰውነታችን ውሃ ከማጣት ደረቀ። ስለምን ዝም ትላለህ ብለው ህዝቡ ሙሴ ላይ አጉረመረሙ ይላል። እውነት ነው። ህዝብ መቼም ሲቸገር ሲራብ ቢሆን ሲጠማ ሰላም ሲያጣም የተለያየ ችግር ሲገጥመው የሚጮኸው መሪው ላይ ሊቀ ነቢያት ሙሴ ላይም ሲጮሁበት ሊቀ ነቢያት ሙሴ ደግሞ የበላይ አለቃ ስለነበረው ወደ እግዚአብሔር ጮኸ ይላል። የህዝቡን ሮሮ የህዝቡን ማጉረምረም ወደ እግዚአብሔር አመለከተ ይላል። እግዚአብሔርም ለሙሴ ተገለጠና ሙሴ ሆይ ብሎ አንድ ዕፅ አሳየው ይላል። እንጨት ይህንን እንጨት ቁረጥና አለው። ማራ ወይም መራራ በተባለበት ሀገር ላይ ያለውን ወንዝ ላይ አለው እንጨቱን ጣለበታል። ያን ጊዜ ውሃውን እፈውሰዋለሁ አለው። እግዚአብሔር ተናግሮ የማይሆን ነገር የለምና ሙሴም የታዘዘውን መሰረት አድርጎ እንጨቱን ቆርጦ ወደ ውሃው ጣለው ይላል። ያን ጊዜ ውሃው ጣፋጭ ሆነ፣ ለመጠጣት የሚጋብዝ ሆነ። ልክ ነቢዩ ኤልሳ የኢያሪኮን ውሃ እንደፈወሰው ማለት ነው። ያ የኢያሪኮ ውሃ ወላዶችን መሃል የሚያደርግ ነበር። የጸነሱትን እንዲሁ ያስወርድ ነበር። በኋላ ግን አዲስ ማሰሮ አምጥቶ ጨው ከቶ ጸሎት አድርጎ ጨውን ወደ ባህሩ ከፈወሰው ከወረወረው በኋላ እግዚአብሔር ውሃውን ፈውሼዋለሁ ብሎ እንደተናገረው ማለት ነው። ሊቀ ነቢያት ሙሴ ማራ ወይም መራራ የተባለውን ስፍራ ውሃውን አጣፈጠ፣ ህዝቡን ጠጡ ይለናል። ከዚህ በኋላ ነው እግዚአብሔር ለህዝቡ አሁንም ሙሴ እንዲበላቸዋል የምትፈልጉትን አድርጌላቸዋል በእኔም ባንተም ላይ አጉረምርመዋል። ከዚህ በኋላ ግን ገና 40 ዘመን ሙሉ ስለሚጓዙ በምድረ በዳ ብዙ መከራ፣ ብዙ ችግር፣ ብዙ ሰራዊት፣ ብዙ አላውያን ነገሥታት በፊታቸው ስለሚገጥማቸው በትንሹም በትልቁም እንዳያጉረመርሙ ይህንን ንገራቸዋል። በመንገዳቸዋል ሥርዓቴን ጠብቁ፣ ሕጌን ጠብቁ፣ እንደ ፈቃዴ ኑሩ፣ ያለበለዚያ ግን አላቸው በምድረ በዳ ስትጓዙ ቀድሞ በእስራኤላውያን ላይ በግብፃውያን ላይ ያመጣሁትን ያንን መቅሰፍት እልክባችኋለሁ አላቸው። እሱም አለ ከ10 መቅሰፍት 6ኛውን መቅሰፍት ማለት ሻህን የሚያወጣ ቁስል ይላል። በግብፃውያን ላይ የወረደው ከ10 መቅሰፍት 6ኛው መቅሰፍት ሻህን የሚያወጣ ቁስል ነው ይላል። ሻህን ማለት ይላል መዝገበ ቃላቱን እንደሚያሳይ ፊትም አፍንጫም ላይ ሁሉ መላ ሰውነት ላይ ደረቅ የሆነ ቁስል ማለት ነው። ይህንን እንዳመጣባቸው እናንተም ላይ እንደ ሕጌ እንደ ትእዛዜ ባታደርጉ ይህንን አመጣባቸዋለሁ ብሎ እግዚአብሔርም ለሕዝቡ ነገራቸው ይላል በሙሴ አማካኝነት። ሕዝቡ ጉዞውን ጀመረ 40 ዓመት ሙሉ የሚጓዙትንና ፈዋሽን እኔ እግዚአብሔር ነኝ አላቸው። ትእዛዙን ከነገራቸው ሕጉን ከነገራቸው ቁስሉን በግብፃውያን ላይ ያመጣሁትን ሻህን የሚያወጣ ቁስል የማላመጣባችኋል እንደው ብትታመሙ እንኳን የማድናችሁ የምፈውሳችሁ የሥጋም የነፍስን መድኃኒታችሁ እውነተኛ ፈዋሽ እውነተኛ አዳኝ እኔ ነኝ አላቸው። ቁጥር 26 ላይ እንዲህ አላቸው፣ እኔ ፈዋሽህ እግዚአብሔር ነኝ ይላል። እግዚአብሔር አምላካችን ሁላችንን የሚፈውስ በዚህ መሰረት ነው። እግዚአብሔር እውነተኛ መድኃኒት እንደሆነ እግዚአብሔር እውነተኛ አዳኝ ነው። ስሙ በራሱ ኢየሱስ ማለት አዳኝ መድኃኒት ነው። የሕዝቡን ከኃጢአት ያድናቸዋል ነው የሚለው የማቴዎስ ወንጌል ምዕራፍ 1 ከቁጥር 20 ጀምሮ መልአኩ ለዮሴፍ ተገልጦ ስሙን ኢየሱስ ትለዋለህ፣ እሱም ማለት ለስሙ ክብር ምስጋና ይገባውና የሕዝቡን ኃጢአት ያስወግድላቸዋል ተብሏል። ለዚህም ነው ኢየሱስ ማለት አዳኝ መድኃኒት፣ እግዚአብሔር እውነተኛ መድኃኒት ነው፣ እውነተኛ አዳኝ ነው፣ እውነተኛ ፈዋሽ ነው። እጸጽ የሌለበት አለርጂክ የሌለበት መልሶ ማመጣ
መድኃኒት ነው። እሱ እውነተኛ መድኃኒት። የዚህ ዓለም መድኃኒት ለአንዱ በሽታ የወሰድነው መድኃኒት ለሌላው ሰውነታችን እንደምታውቁት አለርጂክ ሆኖ ይቸገራል። በዛ ላይ ቢያስታግሰንም ለጥቂት ጊዜ ነው። የእግዚአብሔር መድኃኒትነት ግን ፍጹም ነው። እኔ ፈዋሽህ እግዚአብሔር ነኝ ያለው ከሱ በቀር መድኃኒት ከሱ በቀር አዳኝ የለም። በትንቢተ ሆሴዕ ምዕራፍ 13 ላይ ቀድሞ በነቢዩ የተነገረን ነው። ከኔ በቀር አዳኝ ከኔ በቀር መድኃኒት የለም ነው ያለው። ፈዋሽህ እግዚአብሔር ነኝ ያለው ለዚህ። እንዲሁም በኦሪት ዘዳግም ምዕራፍ 32 ላይ እንዲህ ይላል፣ የምገድልም እኔ ነኝ ይላል፣ የማድንም እኔ ነኝ ይላል። ለስሙ ክብር ምስጋና ይሁን። እውነተኛ መድኃኒት እውነተኛ አዳኝ እውነተኛ ፈዋሽ እሱ ነውና ይህን መሰረት አድርጎ በዚህ እስራኤላውያንን እንዲህ ነገራቸው። በሕጌ በትእዛዜ ሂዱ፣ ያልኳችሁን ካደረጋችሁ በቁስል በሽታ አትቀሰሙ። ይህንንም አድርገው ደግሞ እኔ ፈዋሻችሁ ስለሆንኩ ነው፣ እኔ አዳኛችሁ መድኃኒታችሁ ስለሆንኩ ነው። እንዲህ እግዚአብሔር አምላካችን በብሉይም በሐዲስም ብዙዎችም ከነበረባቸው ከመጣባቸው በሽታ ፈውሶች እውነተኛ መድኃኒት ነው፣ እውነተኛ አዳኝ ነው። እናሱ በብሉይ ከአዳም ጀምሮ እስከ ዛሬ ድረስ ብዙዎቻችንን ይፈውሰናል። በጥንተ ተፈጥሮ በሐዲስ ተፈጥሮ እውነተኛ አዳኝ እውነተኛ መድኃኒት እሱ እንደሆነ ነግሮናል። ይህንን መሰረት አድርጎ ነው እኔ ፈዋሽህ እግዚአብሔር ነኝ ያለው እግዚአብሔር አምላካችን። በዚህ የተነሳ እግዚአብሔር አምላካችን እውነተኛ መድኃኒት እውነተኛ አዳኝ ነው። ልብ እንበል ወገኖቼ፣ ከሱ በቀር አዳኝ ከሱ በቀር መድኃኒት የለም። ብዙዎች ብዙ ሰው ብዙ ቦታ ይሄዳል፣ መድኃኒት ፍለጋ ለመፎስ ብዙ ነገር ይጠራል። እግዚአብሔር ነው ግን እውነተኛ መድኃኒት እውነተኛ አዳኝ እሱ ነው ወገኖቼ። ይህንን እንመን። ይህንን ነው ለዚህ ነገር ነው እግዚአብሔር የሚነገር። ይሄ ሳምንትም የሚነገረው ይሄ ዜና ነው። እውነተኛ አዳኝ እውነተኛ መድኃኒት እውነተኛ ፈዋሽ እግዚአብሔር አምላክ ነው በሚል ሳምንቱን ሙሉ እግዚአብሔር አምላካችን ያደረገውን ድንቅ ሥራ ቤተ ክርስቲያን በተለያዩ መምህራን ትናገራለች። ችግሩ የሥጋ በሽታ እንዳለው የነፍስ በሽታ ነው። የሥጋ በሽታ በዚህ ዓለም ብንታመም በለጊዜውም ቢሆን በምንወስደው መድኃኒት በአበሻም ቢሆን በፈረንጁም ኪኒን ቢሆን በብዙ መንገድ ልንድን እንችላለን። መቼም መኪና አደጋ ሲደርስብን የተለያየ ቁስል ሰውነታችን ላይ ሲመጣ እንዲሁም ሆዳችን በውስጡ ያለው እንዲሁ የተለያየ በሽታ ሲመጣ ብዙዎቻችን እንወስዳለን። ትንሽ ቢሆን ማስታገሻ ነው። ችግሩ የነፍስ ቁስላችንን ነው መፈወስ ያለን። ብዙዎቻችን ዛሬ የነፍስ ቁስል ታመናል። እግዚአብሔርም ፈዋሽህ እኔ ነኝ ያለው የነፍስ መድኃኒታችን እሱ ነው። የሥጋም የነፍስ እውነተኛ መድኃኒት እሱ እንደሆነ ሊነግር ፈልግ። ዛሬ ብዙ ሰው ብዙዎቻችን በነፍስ ቁስል ተይዘናል። ኃጢአት የነፍስ ቁስል ነው። ለዚህ ነው አባቶቻችን የነፍስ ሞቷ ከእግዚአብሔር መለየቷ የሚሉት። ዛሬ ብዙዎቻችን በሥጋ እግዚአብሔርን እናመልካለን ብንልም በስሙ ብንጠራ ክርስቲያን ነን ብንል በግብር ግን ከእግዚአብሔር ልጅነት ርቀናል። ለምን ከተባለ ነፍሳችን ቆሽሻለች። ነፍሳችን በኃጢአት ቁስል ተመታለች። ብዙዎቻችን ሰላም የለንም። ብዙዎቻችን በጭንቀት ውስጥ ነው ያለነው። ብዙዎቻችን እንቅልፍ በማጣት ውስጥ ነው ያለነው። ይሄ የሚመጣው በነፍስ ቁስል አማካኝነት ነው። ነፍሳችን በኃጢአት ከቆሰለች ውስጣችን ሰላም አይኖረው። ውስጣችን ጭንቀት በጭንቀት ነው የሚኖረው። እዚህ ነው ሁላችንም ዛሬ እንቅልፋችን የዛፍ ላይ እንቅልፍ ነው። ጣሪያ ስንቆጥር የምናድረው ጥላችንን ማመን አቅቶን እየመረገግን የምንሄደው ይህ ሁሉ ነፍሳችን ቆሽሿል። ነፍሳችን ቆስሏል። የነፍስ ቁስሏ ደግሞ ኃጢአት ነው ወገኖች። ኃጢአትን የሚሰራ ኃጢአቱን የማይናዘዝ አይለማም። እግዚአብሔርን የምናሳዝነው እግዚአብሔርን የምናስቀይመው ኃጢአት በሰራን ጊዜ እስራኤልንም ለዚህ ነው ያላቸው፣ በመንገዳችሁ ስትሄዱ ነው ያላቸው፣ ሥርዓቴን ጠብቁ፣ ሕጌን ጠብቁ፣ ከኔ ሥርዓትና ሕግ ፈቀቅ እንዳትሉ፣ ያለበለዚያ ግን አላቸው በግብፅ ያመጣሁትን መቅሰፍት የቁስል በሽታ ልክባቸዋል። ዛሬ ብዙዎቻችን እኮ ከእሱ ስለራቅን ነው የነፍስ ቁስል ገጥሞ አገራችን አሁን ያለችበት ደረጃ የደረሰችው።
ቤተ ክርስቲያን የሁሉ መከራ የምትገጥመው በእኔና በእናንተ ችግር ነው። እኔና እናንተ በኃጢአት በበደል ውስጥ በመቆሸሻችን እግዚአብሔር አዝኖብናል። ከትንሽ እስከ ትልቁ እግዚአብሔርን ያላሳዘነ የለም። በነፍሱ ቁስል በኃጢአት ያልታመመ የለም። ዛሬ በጣዖት አምልኮ በሽታ ተይዘናል። በዘረኝነት በሽታ ተይዘናል። በምቀኝነት በሽታ ተይዘናል። በቅናት በጸብ በሽታ ተይዘናል። ወገኖች እንዴት አድርጎ እግዚአብሔር ይፈውሳል? የነፍስ ቁስል ከባድ ነው። ኃጢአት ካለበት ሰው ይታመማል። ቁስሌ ሁልጊዜ በፊቴ ነውና ይላል ቅዱስ ዳዊት በዚህ በመዝሙር 37 ቁጥር 17 ቁስሌ ሁልጊዜ በፊቴ ነውና አለ። ያ ማለት ቁስል ያለው ኃጢአቱን ነው። ቅዱስ ዳዊት እንደምናውቀው ንጉሥ ነው። በአማረ ቤተ መንግሥት ነው የሚኖረው። በዝሆን አልጋ በተሰራ አልጋ ላይ ነው የሚተኛው። ምንም አልጎደለበት። በሥጋ ሰውነቱ ላይ ቁስል አልነበረ። ቁስሌ ያለው ኃጢአቱን ነው። ነፍሱ በኃጢአት ቆሽሻለችና ቆስላለችና፣ ለዚህም ነው ሰላም ናጣ። ለዚህ ነው እንቅልፍ ያጣው ቅዱስ ዳዊት። አቤቱ ይላል በመዝሙር 37 ቁጥር 3 ላይ ነው ከኃጢአት የተነሳ ለአጥንቶቼ ሰላም የላቸውም አለ። ኃጢአት ሰላምን ያሳልተው፣ ጭንቀት ነው የሚያመጣው፣ እንቅልፍ ነው የሚያሳጣው። ከኃጢአት የተነሳ አጥንቶቼ ሰላም የላቸውም ይላል። እዚሁ መዝሙር 37 ቁጥር 5 ላይ ከስንፍና የተነሳ ቁስሌ ሸተተ በሰበሰ ይላል። ተመልከቱ። በኃጢአት የተነሳ ኦርዮንን አስገደለ፣ ቤርሳቤህን አስነወረ። በኃጢአት ላይ ኃጢአትን በሠራ ጊዜ ያ ከ12 ዓመት ብላቴናነት መርጦ ለእስራኤል ንጉሥ ይሆን ዘንድ የሾመውን እግዚአብሔርን አሳዘነው። ይሄም ኃጢአቱን ስላወቀ በደሉን ስላወቀ ነቢዩ ናታን መጥቶ ጥፋቱን ሲነግረው ስህተቱን ሲነግረው ቅዱስ ዳዊት አመነ። በዚህ የተነሳ ነው ከስንፍና የተነሳ ቁስል ይሸተታል። የነፍስ ቁስል ገጥሞታል። እነዚህ እግዚአብሔር ነው የሚፈውሰው። እንደ ቸርነት ማረኝ ብሎ መለመን ጀመረ። ይሄን ነው ወገኖቼ፣ ነፍስ ከቆሰለች ሰላም የለንም በውስጣችን። ጭንቀት በጭንቀት ነው። ይህንን እንዲያስወግድልን ነው መለመን። ታዲያ ፈዋሽ የሆነ እግዚአብሔር ነኝ ያለ አምላክ እንዲፈውሰን የሚገርማችሁ ቅድመ ሁኔታ አለው። እስራኤልን እንዳትረሱ የትምህርታችንን መነሻ ኦሪት ዘጸአት ምዕራፍ 15 ከቁጥር 22 እስከ 26 ድረስ አንብቡት። ቅድመ ሁኔታ አዘጋጅቶላችኋል ብለናል። እንደ ሕጌ እንደ ትእዛዜ ብትኖሩ ነው ያላቸው። በግብፅ ያመጣሁትን ቁስል በእናንተ ላይ አላመጣም። ዛሬ እኔና እናንተ መጥቶብናል። እንደው የሥጋ ቁስል ባይኖርብንም ነፍሳችን ቆስሏል። እንደ ሀገር እኮ ምን ውስጥ እንዳለን የምታውቁት። እንደ ቤተ ክርስቲያን ባሰብን ቁጥር ቤተ ክርስቲያን ቅዱስ ዳዊት ኢየሩሳሌም ጽዮን ሆይ ባላስብሽ እንዳለ፣ ዛሬ መቼም ቤተ ክርስቲያንን ባሰብን ቁጥር ሀገራችንን ባሰብን ቁጥር በጭንቀት ነው እያለቅን ያለ፣ ተስፋ በመቁረጥ ውስጥ ነው ያለ። እየሆነ ያለው ነገር ግራ ገብቶናል። ምን እንደሚደረግ ምን እየተደረገ እንደሆነ እንኳን ብዙዎቻችን አልገባን። ብዙ ሰው በስደት ላይ ነው ያለ። ብዙ ወገኖቻችን በረሃብ ውስጥ ነው ያለ፣ በጡም ውስጥ ነው ያለ፣ በስደት ውስጥ ነው ያለ። ሁልጊዜ ለቅሶ ነው፣ ሁልጊዜ ሮሮ ነው፣ ሁልጊዜ ዋይታ ነው። እንደምታዩት በአራቱም አቅጣጫ ወገኖቻችን ተጨንቋል። እኛም ሰላም አጥተናል። ይህንን እንዲፈውሰን የነፍስ ቁስላችንን እንዲፈውሰን እግዚአብሔር ቅድመ ሁኔታ አስቀምጧል። ለመፈወስ ከፈለጋችሁ ከኃጢአታችሁ ከበደላችሁ መንጻት ከፈለጋችሁ የመጀመሪያው እርምጃ ለመዳን ፈቃደኛ መሆን ነው። ይሄ ነው የመጀመሪያ። እግዚአብሔር ነፃ ፈቃድ አለ ሰጥቶናል። ዲሞክራሲ አምላክ ነው እግዚአብሔር። ማንንም አያስገድድም። በዚህ ግቡ፣ በዚህ ውጡ፣ መንገዱን ያሳያል። መሄድ አለመሄድ የኔና የናንተ ድርሻ። ስንፈጠር ጀምሮ የሰጠን ትልቁ ሀብት ለሰው ልጅ ነፃ ፈቃድ ነውና እሳትና ውሃ በፊትህ አኖሬልሃለሁ፣ እጅህን ወደ ፈቀድከው ስደድ። እንዲፈውሰን ከፈለግን ፈቃደኞች እንሁን ወገኖች። ለዚህም ነው በዚህ ሰሞን በመጽሐፉ ብለን በምንጠራው ሳምንት ከሚተረኩ በየቤተ ክርስቲያኑ ከሚነገሩ ታሪኮች አንዱ 38 ዓመት ሙሉ የአልጋ ቁራኛ የደዌ ዳኛ ሆኖ ተይዞ የነበረው በዛ በቤተ ሳይዳ በመጠመቂያዋ ስር ከዛሬ ነገ እፈወሳለሁ ብሎ ተስፋ አድርጎ ተቀምጦ የነበረውን ሰው ምንድን ያለው ጌታ
በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ በየቤተ ክርስቲያኑ በሰንበተ ክርስቲያን እሑድ ሰምተነዋል። ቅዳሴው ላይ ምንባቡ ይሄ ነው። ምንድን ያለው እግዚአብሔር ኢየሱስ ክርስቶስ ያ ለመፈወስ ለመዳን ብዙ ዓመት ሲጓጓ የነበረን ሰው የአልጋ ቁራኛ ሆኖ በዛ በመጠመቂያ ውስጥ የሚወረውረው ሰው አጥቶ የሚከተው ሰው አጥቶ በተስፋ ከዛሬ ነገ እድናለሁ ብሎ ሲጠብቅ የነበረውን ሰው መጥቶ ዝም ብሎ እኮ አልከተተው። በዚሁ በዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ እንዲህ ነው ያለው፣ ልትድን ትወዳለህን? ዛሬ እኔና እናንተ እግዚአብሔር ይጠይቃል። ለመዳን እንፈልጋለን። ከፈለግን ፈቃደኝነታችንን እናሳይ። እግዚአብሔር በግድ ሲኦልም አያስገባም፣ በግድ ጎድቶ ገነት አያስገባም። ወገኖች ማንም ሁላችንም ነፃ ፈቃዳችንን ተጠቅመን ኃጢአትን ጽድቅን መስራት የእኛ ፈቃድ ነው፣ የእኛ መብት ነው፣ የእኛ ስልጣን ነው። እግዚአብሔር ማንንም አያስገድድም። ወገኖች አሁንም የነፍስ ቁስላችንን ተፈውሳ ሀገራችንም ቤተ ክርስቲያናችንም ወደ ቀደመ ክብራቸው እንዲመለስ ከፈለግን ያጣነው ሰላም እንዲመለስ፣ ያጣነው ፍቅር እንዲመለስ፣ ያጣነው አንድነት እንዲመለስ፣ የእግዚአብሔር ቸርነት ምሕረቱ በረከቱ እንዲጎበኘን ከፈለግን ለመዳን ዝግጆች እንሆን። እስቲ እንደ መጽሐፉ ልትድን ትወዳለህ? ያ አይነ ስውሩንስ ጌታ ምንድን ነው ያለ? ይህንን እኮ ነው ያለ በሉቃስ ወንጌል ምዕራፍ 15 ቁጥር 40 ላይ ስናነብ ጌታ ምንድን ነው ያለ? ከቁጥር 22 ጀምሮ ተመልከቱት። የዳዊት ልጅ ሆይ ማረኝ እያለ በዛው ሕዝብ መሃል እየጮኸ ጌታ ሰማው ጮኸቱን፣ ጸሎቱን። ምንድን ነው የሚለው? እስቲ ጥሩት አለ። ጌታ ፊት ቀረበ። ምን ላድርግልህ ትፈልጋለህ ያለ? ምንድን ነው እኔና እናንተ ፍላጎታችን? እስቲ እግዚአብሔርን የምንለምነው ምን እንዲሰጠን? እስቲ ወገኖች ራሳችንን እንጠይቅ እንጂ ራሳችንን እንመርምር ወገኖች። ፈቃደኞች ነን ወይ ለመዳን? እግዚአብሔር ቸርነቱን እንዲሰጠን ምሕረቱን እንዲሰጠን ፈቃደኞች ነን? ይሄ አይነ ስውር እኮ ምንድን እንዳደርግልህ ትፈልጋለህ ሲለው እንዳያለ እኔ ያለው በቃ ወድጃለሁ አለ። እንደ እምነት አድኖሃል አለ። ይሄንን ነው ገንዘብ ያደረገው። ስለዚህ ፈቃደኞች እንሆን ወገኖች ለመዳን። ሁለተኛው ለመዳን ምን ማድረግ አለብን ከተባለ ንስሐ መግባት ነው። እግዚአብሔር ንስሐ ከገባን ኃጢአታችንን ከተናዘዝን ስህተታችንን ጥፋታችንን ካመንንና ካስተካከልን የታመነ ነው እግዚአብሔር። አዳም አትብላ የተባለውን ዕፀ በለስ በላ። በሞተ ሥጋ ላይ ሞተ ነፍስ ተፈረደበት። በርደተ መቃብር ርደተ ሲኦል ተፈረደበት። ወደ ምድረ ፋይል ወረደ። እንደምታውቁት ግን 100 ዘመን አለቀሰ። ገነትን አጣው ብሎ እግዚአብሔርን ያስቀየምኩ አጣው ብሎ አለቀሰ። ንስሐ ገባ። እግዚአብሔርም ቃል ኪዳን ገባለት። ከልጅ ልጅ ተወልጄ አድንሃለሁ ብሎ ይህን የመሰለ ተስፋ ሰጠው። ንስሐ እንዲነች ተመልከቱ። ለዚህ ነው ቤተ ክርስቲያን ጠዋት ማታ ንስሐ ግቡ ቀኖናችሁን ትፈጽሙ እምትለን፣ ሥጋው ደግሞ ተቀበሉ። ንስሐ ሁሉ ነገራችን። የድህነት መጀመሪያው ንስሐ መግባት። ንስሐ መግባት ማለት እኮ ወገኖቼ መጸጸት ማለት ነው። ጥፋትን ማመን ማለት ነው። በደልን ማመን እኮ ሌላ ነገር እኮ አይደለም ወገኖቼ። ተራራ መውጣት ቁልቁለት መውረድ አይጠበቅብንም። ገንዘብ አምጡ አይለንም። ጥፋታችሁን እመኑ ነው በቃ። ስህተታችሁን እመኑ ነው። ዛሬ እንደ ሀገራችን እዚህ መቀመቅ ውስጥ ተወረደች እኮ ጥፋቱን የሚያምን ሰው እኮ ጠፋ። ሁላችንም ጣት ቀሳሪዎች ነን። እንደምታው አንዳችን ላይ እነገሌ ናቸው እነገሌት ናት እገሌ ነው። ተመልከቱ ግን ጣት በመቀሳሰር ድነት አይመጣም፣ ፈውስ አይገኝም ወገኖቼ። እናስተውል፣ ንስሐ እንግባ ሁላችንም። እንደ ዮናስን ማስታወስ አለብን። ሁልጊዜ ነነዌ ላይ ብቻ አይደለም እኮ ማስበን። ምንድን ያለው እሱ? እኔን ጥፋተኛው እኮ ነው ያላቸው። እኔን ወደ ባህር ወርውሩኝ፣ እኔን ወደ ባህር ከወረወራችሁ እናንተም ሰላም ትሆናላችሁ፣ መርከቢቱም ሰላም ትሆናለች፣ ማዕበሉም ቀጥ ይላል ነው ያለው። እኔና እናንተ አገራችን ሰላም እንድትሆን የጠፋው ፍቅር እንዲመለስ በረከቱ ቸርነቱ እንዲመለስልን ስንቶቻችንን ንስሐ ይገባል? ሁላችንን ጣት ቀሳሪዎች ሆነን ወገኖች። ስለዚህ ለመዳን ከፈለገን እግዚአብሔር አምላካችን የታመነ ነውና እኔ የፈዋሽ እግዚአብሔር ነኝ ያለ አምላክ እንዲፈውሰን ከፈለግን ንስሐ እንግባ። ቅዱስ ዳዊት ንስሐ በመግባቱ የኃጢአት ቁስሉ የተፈወሰለት። ኋላ ያው እንደምናውቀው እንደ ልብ የሚሆነኝ የእሴይ ልጅ ዳዊትን አገኘዋለሁ።
ጥፋቱን አመነ፣ ስህተቱን አመነ። ነቢዩ ናታን መጥቶ ሲነግረው እንዴት እኔ ንጉሥ ሆኜ እንዴት እንዲህ ትወቅሰኛለህ? እንዴት ትገሥጸኛለህ? አላለም። ጥፋቱን አመነ። አንሶላዬን በእንባዬ አጥባለሁ አለ። እንደ ቸርነት መጠን ማረኝ አለ። ይህንን ስላደረገ እግዚአብሔር በቸርነት ጎበኘው፣ በምሕረት ጎበኘው። እንደ ልቤ የሚሆነኝ ብሎ ይህን ጸጋ ሰጠው። ንጉሥ ሕዝቅያስ ይህንን ዋነል እንዲያደርገው ነቢዩ ኢሳይያስ መጥቶ ምንድን ያለው? ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ነገረው። ንጉሥ ነኝ እንዴት እንዲህ ትወቅሰኛለህ አላለም እኮ ንጉሥ ሕዝቅያስ። አሁን ያጠፋውን ጥፋት ያመነ ስህተቱ ገባው። አያችሁ፣ ትንቢተ ኢሳይያስ ምዕራፍ 38 ከቁጥር 1 ጀምሮ ተመልከቱት። ንጉሡ ሕዝቅያስ ያደግ ንጉሥ፣ የአባቱ የዳዊትን መንገድ የተከተለ ስህተቱ ሲነገረው አመነ። ምን አለ? ነቢዩ ኢሳይያስ እንደወጣ ከቤተ መንግሥቱ ወደ ግድግዳ ዞሮ ይላል፣ እንደ ሕፃን ልጅ ስቅስቅ ብሎ ይላል፣ ታላቅ ለቅሶ አለቀሰ ይላል። ንስሐ ገባ። አያችሁ፣ ንስሐ ገባ። በቃ እግዚአብሔርም ንስሐውን ተቀበለ። ነቢዩ ኢሳይያስ ከቤተ መንግሥቱ ብዙ ሳይርቅ ነው እንግዲህ ጠርቶ እንደገና እግዚአብሔር ሂድ ለንጉሥ ሕዝቅያስ እንዲህ በለው፣ ትሞታለህ ያልኩህን ትቼዋለሁ አለ። ምን ይሳነዋል? እሱ ፈዋሽ ነውና፣ አዳኝ ነውና፣ የሁሉ ባለቤት እሱ ነውና፣ ሁሉም ማድረግ ይችላል። ሂድ ንገረው፣ ትሞታለህ ያልኩህን ትቼዋለሁ አለው። እንደውም አለው 15 ዓመት በዕድሜ ላይ ጨምሬልሃለሁ አለው። የንስሐ ጥቅሙ ይሄ ነው። ለመፈወስ ከፈለግን ወገኖች ንስሐ እንግባ። እንዲሁ ዝም ብለን ቤተክርስቲያን ተቃጠለ፣ ክርስቲያኖች ታረዱ፣ እንደው ሰላም አጣን፣ ጭንቀት በጭንቀት ነው፣ ስደቱ፣ ረሃቡ እንደምታዩት ይሄ ሁሉ ነገር እንዲወገድልን ከፈለግን እንደ ሀገር ሁላችንም ስህተታችንን እንመን፣ ጥፋታችንን እንመን። ተመልከቱ፣ እግዚአብሔር የሚሳነው ነገር የለም። ላይን ጥቅሻ በሚፈጥን ሁኔታ ፈጥኖ ሰላሙን፣ ፍቅሩን፣ አንድነቱን ይሰጠናል። ይህ የታመመው ነፍሳችንን፣ በኃጢአት የቆሰለውን ነፍሳችንን በንስሐ ሳሙና ያጥብልናል። ወደ እኔ የመጣውን ከቶ ወደ ውጭ አላወጣው ያለ አምላክ ነውና ሁላችንም ንስሐ ይለን። የመጨረሻ ለመፈወስ ምን ማድረግ አለብን ካልን ጽኑ እምነት ሊኖረን ይገባል። እግዚአብሔርን በአፍ ብቻ አምነዋለሁ በማለት ኦርቶዶክስ ነኝ፣ የእመቤቴ ወዳጅ ነኝ፣ የተክልዬ ወዳጅ ነኝ በማለት ብቻ አይዳንም። የነፍስ ቁስላችን እንዲፈወስ ከፈለግን እምነት ይኖራል። እግዚአብሔር ኢየሱስ ክርስቶስ ምንድን ያለው ሲፈወስ? እምነትህ አድኖሃል፣ እምነትሽ አድኖሻል እኮ ያለው። ይህን ነው ወገኖች ሁሌና ቋለታ ጽኑ እምነት ይኖረን። ይሄ በምላስ ላይ ከንፈር ላይ ያለ ብቻ እምነታችንን ትተን ጽኑ እምነትን ገንዘብ እናድርግ። በፍጹም ልብ በፍጹም ሐሳብ እግዚአብሔርን እንወደደው፣ እንመነው። እንደው በተከፈለ ልብ እያመን ነው። እንደው ልባችን ወላውሎ እዚህ ምላሳችን ላይ ብቻ እኮ ነው እምነታችን ያለው ወገኖች። ታዲያ እንዴት ይፈውሰን እግዚአብሔር? እኔ ፈዋሽ እግዚአብሔር ነኝ ያለ አምላክ እንዴት ይፈውሰን? ምናችንን አይቶ በዚህ በኩል በኃጢአት ቆሸሸ፣ ንስሐ መግባት አቅቶ በበደል ውስጥ ሆነ እንዴት ሊፈውሰን ይችላል? ስለዚህ እግዚአብሔር አምላካችን የታመነ ነውና እኔ ፈዋሽ እግዚአብሔር ነኝ ያለ አምላክ ሁላችንም እንዲፈውሰን ከፈለግን እነዚህን ነገሮች እናድርግ። እሱ የታመነ ቸርነቱ፣ ምሕረቱ፣ ይቅርታው እማያልቅ አምላክ ነውና ዛሬም ይፈውሰናል፣ ዛሬም ያድነናል። የታመነ ነውና እግዚአብሔር አምላካችን የነፍስ ቁስላችንን ፈውሶ የነፍስ ቁስላችንን ኃጢአታችንን አስወግዶልን ለሀገራችንም ለቤተ ክርስቲያናችንም ለሁላችንም ሰላሙን፣ ፍቅሩን፣ አንድነቱን እንዲያድለን ቅዱስ ፈቃዱ ይሆንልን። ስለነበረን ጊዜና ሰዓት ሁሉ የእግዚአብሔር የአምላካችን ስሙ ከእናቱ ከቅድስት ድንግል ማርያም ጋር የተመሰገነ ይሁን። ወስብሐት ለእግዚአብሔር።